በ700 በ7000 የሚባል ነገር የለም ጾም አለ إلا الصيام فإنه لي السلني نونا وأنا أجزي به أنا بيتشاني من دون يماوك ولا الله لمن دون تاقالاتشو صلاة بمسجربت جزي سبوت شايوهال صدقام ستاوت سبوت شايوهال سبحان الله هم ستل سبوت شايوهال حجم ستهل سبوت شايوهال يظاهر سرانو إيهم صوم جن برهن كرتم ما درجه زقته ما نمسايه بلته تقته بتوتانا ጾመኛ ነኝ ብለህ ብታዛጋ ማን ያቀበሃል ከአላሁ Subhanahu Wa Ta'ala በስተቀር ማንንም አያቀበህም አይደል ታዲያ አላሁ Azza wa Jalla ምን አለ فإنه لي ለኔ ብሎ ነው የጾመው ለኔ ብላ ነው የጾመችዋል ترك طعامه وشهوته ترك شهوته وطعامه وشرابه ሰውየው ሰሜቱ እየገፋፋው የሆነ ብዙ ነገር ለመስራት ሴትዮይቱም በተመሳሳይ እየገፋፋት እኔ ፈርተው አይደል እንደ ስሜታቸውን የረገጡት አንድ ሁለተኛ እየራባቸው ምግብ መብላት እየቻሉ ተትረፍርፎ ሞልቶ ይያለ አይተው ምግብን እንዲያልፉ ያደረጋቸው የኔ ፍራቻ አይደል ውሃስ እየጠማቸው ጎሮሯቸው እየደረቀና ቋ እያለ ውሃ እንዳይጠጡ የከለከላቸው ውሃቸው ነው ላ የኔ ፍራቻ ነው ስለዚህ እነዚህን ነገራቶች ሁሉ ለኔ ብሎ ነውና አይተው ጾምንም ከፍለውም እኔ ነኝ አለ ሻህዋ ማለት ምን እንደሆነ ታውቃላችሁ ሻህዋ ሲባል የተቃራኒ ጾታ ስሜት ብቻ ብለን እንዳንተረጉሙ ሻህዋ ሲባል ነፍስያችን የምትፈልጋቸው ነገሮች ሁሉ ሻህዋ በመባል ይታወቃሉ ሐሜት ሊሆን ይችላል ስድብ ሊሆን ይችላል አይሆነ መጥፎ ነገር ያያየን ለመርካት ሊሆን ይችላል መጥፎ ነገር ያደመጠን መርካት ሊሆን ይችላል ሌላም ነገር ሊሆን ይችላል እነዚህን እኔን የሚያስቀየሙ ነገራቶች በተለይ በጾም ውስጥ ተኩኖ በሚሰራበት ጊዜ እኔን የሚያስቀይሙ መጀመሪያ ሐላል የነበሩ ወደ ጾም በሚገባበት ጊዜ حرام የሆኑበትን مثلا ከባልተቤቱ ጋር እንደፈለገ መጫወት እንደፈለገ መሆን ሐላል ነበረ ማታ ላይ ጾም መጾም ሲጀምር حرام ሆነበት ሻህዋውን ተወለሱ ሲል በስቲዮም ለሱ ስትል ሻህዋውን ተወጅ وكذلك ሌሎችም አስላቸው መጀመሪያ حرام የነበሩ ሐሜት ሙዚቃ ምናምን የመሳሰሉ ነገሮች ጾም በሚሆንበት ጊዜ ደግሞ የበለጠ ወንጀላነታቸው ወይም حرامነታቸው ይጎለብታል እነዚህን ነገራቶች ሁሉ የተወው ስሜቱ እየገፋፋውና እንዲያደርግ እየገፋፋው እኔም በመፍራት ነውና የተው ማንንም ፈርቶ አይደለምና የተው ኢዘን እኔም ብቻ ፈርቶ እስከወተው ድረስ አጅሩንም የማውቀው እኔው ብቻ ነኝ አለ አላህ Subhanahu ከዚህ በለጠ እድል አለ ምንም የለም والله ከዚያም ምን አለ አላህ Subhanahu Wa Ta'ala للصائم فرحتان ጾመኞች የሚደሰቱት እኮ ሁለት ምርጥ ደስታ አለ ሌሎች ሰዎች አይደሰቱትም ይሄን ደስታ ዓለም ላይ ያለ ሁሉ ለደሰተው ብሎ ቢሞክር በጾም ብቻ ነው የሚያገኘው ይሄን ደስታ አበደን በሌላ ነገር አታገኘው خاص ነው طيب فرحة عند فطره አንተ ዓለም ላይ አለ የሚባሉ ምርጥ ምግቦች ተደርድረውልህ ውድ የሚባሉ ምግቦች ቢደረደሩልህ እነዚያን ነገሮች በጣም ቅጥል አድርጎ ርቦክ በመትበላበት ጊዜ የምታገኘው ደስታ ጾመህ ውለህ ተራ ምግብ ስትበላ በውሃ እንኳን ስታፈጥር ከምታገኘው ደስታ ጋር አይመጣጠንም በውሃ የሚያፈጥረው ወይም በደረቅ ቂጣ የሚያፈጥረው ሰውዬ በዓለም ላይ አሉ የሚባሉ ምርጥ ምግቦች ተዘጋጅተውለት ከሚበላው ሰውዬ የበለጠ የሚደሰተው ይሄ ነው አላሁ Subhanahu Wa Ta'ala እነዚያ ጾመኞች የሚደሰቱት ደስታ አለ ሁለት ብሏል ሌሎች አያገኙትም فرحة عند فطره በሚያፈጥርበት ጊዜ የሚደሰተው ደስታ አጀብ ነው ይሄ روحاني የሆነ ደስታ ነው ሎጂካዊ የሆነ ደስታ ነው ርቦት ስለበላ አይደለም የሚደሰተው ትናንትና ጾም ከመግባቱ በፊት ከዚያ በላይ ርቦት በልቷል ግን አይደሰትም ምናልባት ይረካል እንጂ አይደሰትም ርቦት ነበረ በላ አልহামዱሊላህ ጠገበ በስ እቺን ነው ግን ጾመኛ ሆኖ በሚበላበት ጊዜ የሚደሰተው አንድ ልዩ ደስታ አለ
ለምን መሰላችሁ ደስታ ማለት ምን ማለት ነው ጡምአኒና ማለት ነው የልቦና እርካታ ኦር ሳቲስፋክሽን ብለን የምንለው ማለት ነው አይደል ያ እርካታ የሚባለው ነገር የሚመጣው ሩሃንይ ነው ከላይ የሚመጣ ሩህ ነው ልዩ የሆነ መለኮታዊ ልዩ ስጦታ ነው ያችን የምሰጠው ለጾመኞች ብቻ ነው አለ አላህ Subhanahu Wa Ta'ala ለሌሎች አልሰጣቸውም ማለት እጀብ طيب አንደኛ ሁለተኛ ወፈርሐቱን عند لقاء ربه ከኔ ጋር በሚገናኝበት ጊዜ ደግሞ የሚደሰተው ደስታ አለ ለማላ አላህ Subhanahu Wa Ta'ala الصوم لي وانا اجزي به ብሎ አይደል ጾምን እኔ ብቻ ነኝ የማቀው ምንዳውን መመነዳውን የለኝ ብሎ አይደል ማንንም የማቀውን ምንዳ ግዙፍ የሆነውን በጣም ማአት የሆነው ምንዳ እንካ ብሎ ጀባ ሲለው ድንገት ይደነግጥና ደስታ በደስታ ይሆናል አላህ Subhanahu Wa Ta'ala وفرحة عند لقاء ربه ولا خلوف فم الصائم ጾመኞች ያፋቸው ጠረናቸው እኮ አጥየቡ عند الله الله عز وجل ዘንዳ መዓዛው ማመሩ ምርጥ የተሻለ ነው من ريح المسك مسك ከሚባለው ሽቶ መዓዛው ጣዕሙ ወይም ሽታው ያማረና የተሻለ ነው አሉ አላህ Subhanahu Wa Ta'ala اذا الله عز وجل አሁን የተደረደሩትን ነገሮች ሁሉ እኛ ላይ ተገኝተው አላህ عز وجل ያዘጋጀልንን አስደሳች የሆኑ ነገሮችን ሁሉ የምናገኝ ሰዎች አላህ ይበለን እያል መቼም